በኦባማ ዘመን ለአሜሪካ ችግር ከነበሩ ሰዎች መካከል ነው። እንግሊዝ እና አሜሪካ ለአመታት ሲፈልጉት የነበረ ሰው። ብዙዎችም ሳይኮፓዝ ነው፣ እብድ ነው ይሉታል። የ15 ዓመት ታዳጊው የኦቲዝም ተጠቂው ሃከር ኬን ጋምብል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሰብስክራይብ የምትለዋን በተን ተጫዋናት። ኬን ጋምብል ሌስተርሻየር እንግሊዝ ውስጥ የሚኖር የ15 ዓመት ታዳጊ ነው። ለጌሞች ትልቅ ፍቅር ስላለው ረጅም ጊዜውን ኮምፒውተር ላይ ተጥዶ ነበር ጌሞችን በመጫወት ጊዜውን ያሳልፍ የነበረው። ያም ነገር አሁን ላለው ማንነቱ ትልቅ አስተዋጽኦ እንደነበረው መገመት ይቻላል። እንግሊዝ ውስጥ እንደተወለደ እንደ ማንኛውም ሕፃን ለእግር ኳስ ጥልቅ የሆነ ፍቅር ነበረው። ባህሪው ግን ከልጆች ጋር ተቀላቅሎ እንዲጫወት አልፈቀደለት። አብዛኛውንም ጊዜ ብቻውን ከራሱ ጋር ማሳለፍን ይመርጥ ስለነበር ባህሪው ፍጹም ለሰው የማይመች ነበር። እንደውም ብዙ ሕፃናቶች በጣም ይፈሩት ነበር። ይኸው ፎቶ ላይም እንደምትመለከቱት ዴድሲ የሆነው እይታው በጣም ያስፈራቸው ነበር ልጆች። ኬን ጋምብል የኦቲዝም ስፔክትረም ተጠቂ ነው። ኦቲዝም ምናምን ስላችሁ እናንተ እንደምታስቡት የአይምሮ ዝግመት የሚያመጣ ሳይሆን በተቃራኒው ጀት የሆነ አይምሮን የሚሰጥ ከኦርዲነሪ ከአቨሬጅ ከሆኑ ሰዎች በጣም ፈጣን የሆነን አይምሮ የሚሰጥ በሽታ ነው። በሽታው ለጋምብል ምጡቅ የሆነ አይምሮ ቢሰጠው ሶሻል ላይፉ ላይ ግን ትልቅ አስተዋጽኦ ነበር። ይሄም ነገር ደግሞ ረጅም ጊዜውን ላፕቶፕ ላይ ተቀምጦ ኮምፒውተር ላይ ጊዜውን እንዲያጠፋ እድል ሰጥቶታል። የጋምብል የመጀመሪያ ተጠቂ የነበረው የሲአይኤ ዋና አዛዥ የነበረው ጆን ብሬን እዚህ ሰውዬ ላይ ሊትራሊ ነው የተጫወተበት ማለት ነው። ኢሜይል አካውንቱንና አይክላውድ አካውንቱን ብቻ ሀክ ቢያደርግ ጥሩ ነበር። ነገር ግን የሚስቱንም አይፓድ ጭምር ነበር ሀክ ያደረገው። እያንዳንዱንም ፕራይቬትሊ የምታደርጋቸውን ነገሮች ጭምር በቪዲዮና በኦዲዮ ሁሉን ነገር ይከታተል ነበር። የጆን ብሬንን የግል ሚስጥርና አፍጋኒስታን እና ኢራን ላይ አሜሪካን የፈጸመችውን ኦፕሬሽኖች ሁሉ ያንን ሁሉ ሊያጋልጥ ይችላል ዊኪሊክስ እና በትዊተር በመልቀቅ ኖ ይሄም አይበቃኝም ብሎ ደግሞ የኤፍቢአይ ሰራተኞች ወደ 20,000 የሚጠጉ የኤፍቢአይ ሰራተኞች የስም ዝርዝርን ለተለያዩ ሀገሮች ይበትናል ማለት ነው። ይሄ ነገር እንደምታስቡት ቀላል ነገር አይደለም። በጣም በሚስጥር የሚያዝን መረጃ ነው። ለሀገራት ሁሉ ይበትናል። 16 ዓመት ሲሞላው ሊትራሊ አዲክትድ ነው የሆነው። ሀክ ማድረግ በቃ ኢንተርቴን የሚያደርግበት ነገር ነው ያደረገው። ለዛም ነው የጄ ጆንሰንን ቲቪ ሀክ በማድረግ ጄ ጆንሰን ማለት በሰዓቱ የደህንነት ጸሐፊ የነበረ ሰው ማለት ነው። እናም የጆንሰንን ቲቪ የሶሻል ኢንጂነሪንግ ትሪኩን በመጠቀም ጆንሰንን ያስፈራራዋል ማለት ነው። ጆንሰንም ሮጦ ቲቪውን ሲያስፈትሽ ካልታወቀ ቦታ ሀክ መደረጉን ይደርስበታል ማለት ነው። አሜሪካም ይህንን ጉዳይ በሲሪየስ መያዝ ስትጀምር ራሱን ሃይድ ለማድረግ አንድ ቡድን ማቋቋም እንዳለበት ያምናል። ከዛም CWA የሚባል ክራክ ዊዝ አቲቲዩድ የሚል አንድ ቡድን የሀከሮች ቡድን ማቋቋም ይችላል። እናም ይሄ ቡድን የሚያደርገው ምንድነው? የተለያዩ የታዋቂ ሰዎችን ሚስጥር በማውጣት ዊኪሊክስ ላይ እና ትዊተር ላይ የማጋለጥን ስራ እዚህም ቲም ውስጥ ያሉ እንደሱ ቲኔጀር የሆኑ ልጆች ናቸው። አብዛኞቹ እንደውም ጓደኞቹ ናቸው። ይሄንን ሁሉ ነገር ደግሞ የሚያደርጉት ምንም አይነት ገንዘብ ፋይናንሻል የሆነ ነገር ፈልገው አልነበረም። ጀስት ኢንተርቴን ያደርጉበት ስለነበር የዘመኑ ልጆች ኑ ኳስ እንጫወት ብለው ሲወጡ እነሱ ግን ኑ እንጫወት ብለው የሰውን ሚስጥር ነበር የሚያወጡት። አሜሪካና እንግሊዝም ለአመታት በጥምረት ይህን ታዳጊ ሲፈልጉ ከቆዩ በኋላ ከ2 ዓመት የትግል ፍለጋ በኋላ
በ2018 ከነ ሙሉ መሳሪያው ሃኪንግ ኢንስትሩመንቱ ሌስተርሻየር በሚገኘው በቤተሰቦቹ መኖሪያ ቤት ውስጥ ሊያዝ ይችላል። ፍርድ ቤቱም የኦቲዝም ተጠቂ መሆኑንና ገና ልጅ መሆኑን ከግንዛቤ ውስጥ በማስገባት ለ2 ዓመት ብቻ ሊፈርድበት ይችላል። የሰራው ወንጀል በትንሹ ከ20 ምናምን ዓመታት በላይ የሚያስፈርድ ሲሆን ግን በእነዚህ 2 ምክንያቶች 2 ዓመት ብቻ፣ በመቀጠልም ከእስር ከወጣ በኋላ ከማንኛውም ኤሌክትሮኒክስ ያግዱታል ማለት ነው። እንግሊዝ ግን ይሄን የመሰለ ብሪሊየንት የሆነ ልጅ እንዲሁ መተው ስላልቻለች ዋይት ሃት ሃከር ሆኖ ሀገሩን እንዲያገለግል ጥሪ ታቀርብለትና ከብላክ ሃት ሃከሮች እንዲከላከልላት ታደርጋለች። የዛሬው ታሪካችን ይሄን ይመስል ነበረ። ቀጣይ ደግሞ ስለ ጋሪ ማኪነን ስለ እብዱ ሃከር የምናወራ ይሆናል። ቀጣይ እስክንገናኝ መልካም ጊዜ። ቻው ቻው።